ሽንኩርት ዋና የጤና ጥቅሞች በነጭ ሽንኩርት ውስጥ የሚገኝ ንጥረ ነገር በፈንገስ ምክንያት ሊከሰት የሚችል የቆዳ ህመምን ይቀንሳል። በከፍተኛ ደረጃ ባክቴሪያና ቫይረሶችን የማጥፋት ብቃት ያለው የምግብ አይነት ነው። ነጭ ሽንኩርት በውስጡ የደም መርጋትን የሚከላከል ንጥረ ነገር ይዟል። የደም ግፊት መጨመርን ይከላከላል። ከእድሜ መጨመር የተነሳ የሚከሰት የደም ቧንቧ ጥበትን የመከላከል ጥቅም ያለው ነጭ ሽንኩርት ይህንን በማድረግ በደም ቧንቧ ጥበት ምክንያት የሚከሰት የልብ ህመምን ይከላከላል። በሰውነታችን ውስጥ ያለውን የኮሌስትሮል መጠን በመቀነስ በደም ቧንቧ ላይ የሚገኘውን የስብ መጠን እንዲቀንስ ያደርጋል። ሰውነታችን በአለርጂ እንዳይጠቃ የማድረግ አቅምም አለው። በሰውነት ላይ ለሚወጣ ሽፍታና አንዳንድ ነፍሳት ምክንያት የሚመጣን ሽፍታን ይከላከላል። ነጭ ሽንኩርት በጉንፋን የመያዝ ሁኔታን በከፍተኛ ደረጃ ይቀንሳል። ከተያዝንም በኋላ እንዳይበረታብንና ቶሎም እንድንድን ይረዳል። ነጭ ሽንኩርት በሰውነታችን የሚመነጨውን የኢንሱሊን መጠን በመጨመር በደም ውስጥ የሚገኙትን የስኳር መጠን በመቆጣጠር ለስኳር ህመም ጠቀሜታነትን ይሰጣል። ነጭ ሽንኩርት ከዚህም በተጨማሪ ባክቴሪያና ቫይረስን በማጥፋት የተለያዩ በሽታዎችን ይከላከላል። ነጭ ሽንኩርትን በዕለት ተዕለት አመጋገብ ውስጥ በማካተት የሰውነትን በሽታ መከላከል አቅምንና በበሽታ ሰውነት ከተጎዳ በኋላ በፍጥነት እንዲያገግም ለማድረግ ያግዛል። ይሁን እንጂ ነጭ ሽንኩርትን በአመጋገቦ ከማካተተው በፊት የነጭ ሽንኩርት አለርጂ እንደሌለበት ማረጋገጥ ያስፈልጋል ማለት ነው። የደም መፍሰስ ችግር ካለበውና መሰል የጤና ችግር አጋጥሞት መድኃኒቶችን እየወሰዱ ከሆነ ደግሞ ነጭ ሽንኩርት የተካተተበትን ምግብ ከመመገቡ በፊት ሐኪም ማማከር ያስፈልጋል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። አመሰግናለሁ።